እንደጋገር ያልታረገኝ የኔም ግባት ልሁን እንዳንተ እሷ አይመቸኝም ትላለች። አምጥታክ እኔ ማፈቅራለሁ። በስቲ እኔ በጣም ነው ሁሌ እንዳረፈደ ነው። ባለፈው ቪዲዮ ላይ ማርፍዶ ነበር፣ ዛሬ ማርፍዶ መጣ። ሁሌ የምስኪን ደግሞ ግባት አድርገኝ አምስ ይዙብራ ሳት ሰው አኩርፎ ግን ጣልቶ ተወጥቷል። ባያኮርፍ እኮ እንትን ይላል ይደብራል። ግን ሲያኮርፍ ደስ ይላል፣ ያናዳል። ንዴቱ ደስ ይላል። እንድንገር ግን ማመን ተጫወተ ነው። እኔ ልክ እንደዚህ አድርጌ እስቲ ኢሱ ስንት ገመተ? 67 መድኃኒዓለም ይኸውልህ፣ ግምት ግን ገማሽ እችላለሁ። ከጭንቅ የሚያወጣኝ አጣውነሽ በጃንጥላ እንሰራ ለካሜራው እኮ ነው። እነሱ ዝናብ ላይ እንዲሆኑ ከዛስ ሌላ ሲና ያሰራ You know how to say talking about for English? Yes. የሆቴል ነው ያከበድኩት። በምን ነገር ስለኝ በምን በብዙ ነገር አንተም ተከበድከው በዚህ ነገር ብቻ ቁርስ እንብላ ነው ቁም ነገሩ። ሀሳብ ቢመጣው ቁርስ ከበላ ቁርሳችንን እንብላ። ከዛ በኋላ ከዝናቡ ጋር ተደራደርን፣ ለመተኛትም ወሰንን። ያኔ ነው ዝናቡ ሌላ ታሪክ ነው። ሌላ ታሪክ ነው። ጭራሽ ነው የሚያሰራው በዚህ ዝናብ።
አለሽ? ፋይናሊ ዝናብ አልቆመም። ለምንድን ነው ኢንተርቪው ለምን ፌመስ ነው አይደለም? ቆይ ፌመስ ነው ነው እየኮራ ነው። ፌመስ ነው ፕሮፌሽናል ሰዎች ናቸው ኢንተርቪው የሚያደርጉኝ። አንተ ጎበዝ ውስጥ እኮ ናት እናቴ ትሙት። በጣም ስታምሩላ ሳይመቸኝ ትላለች። መነጋገር ያልታረገኝ ነው የኔም ግባት ልሁን እንዳንተ እሷ አይመቸኝም ትላለች። አምጥታክ አፈቅራታለሁ እናቴ ትሙት። አፈቅርሻለሁ አለሽ። እኔም አፈቅራለሁ። በስቲ እኔ በጣም ነው አንተ እንደማታ ተገና አፈቅራታለሁ። ፈተናዋን የጨረሰሽ ቀን ነው አይደለ? ወደዛው ሰደልኝ ከውድ እስከ ውድ ፈተና ናት እሷ። ጌታ ኢየሱስ ከፈተና ያወጣሽ። እንደ ዳይሬክተር ግን እግዚአብሔር ሁሌ ፈተና ናት። እቺ ልጅ ምንድነው የምትለው? ስለምታፈቅራት ብቻ እንትን ማለት የለም። መድኃኒዓለም ከፈተና ያወጣት። ታፈቅራታለህ? ሲጀምር አይን ላይ ያስታውቃል እኮ እንደምታፈቅራት። በጣም ይቀርታል። 6 ሰዓት እየመጣ የህይወት ጉዳይ ስራ ባናስተጓጉል በጣም ነው ደስ የሚለው። ሁሌ እንዳረፈደ ነው። ባለፈው ቪዲዮ ላይ ማርፍዶ ነበር፣ ዛሬ ማርፍዶ መጣ። ሁሌ የምስኪን ሲበ ደግሞ ግባት አድርገኝ አምስ ይዘውና ሳት እንትናን እንደዚህ ብሎ አቤኒ። እሺ አሁን አንተ ምንድነው የምልህ? ቦቸራ ነው የምልህ? ፋሲል ነክ ወይ እንትን ነክ ሳሚ ነክ ወይስ ማን ነክ? እዚህ ፕሮዳክሽን ሳሚ ነው። ሌላ ቦታ እንደ ዳይሬክተር ግን ከዚህ ሳሚ ብላችሁ ልትጠሩት ፈልገው። አታምርም? አንቆንጂ ነሽ። ቆንጆ እንደሆንሽ እኔ አላምንሽም። በጣም ቆንጆ ነሽ። አይንሽ ምንድን ነው? እዚህ ጋር ነው ካሜራ ያለው። እዚህ በዚህ እንግርግር ያልሽ ነው ማለት በቃ የተዋናይ ነገር በቃ ካሜራ እንዳታይ ስትባይ ኖርማልም የስልክ ላይ እንደዚህ ብለሽ ነው የምታይ። ካሜራ ላይ ማየት ተጽዕኖ እኮ ነው። ባይዘው ላይቭ ገብተሽ ታፕ አንዳንድ አበባ ጀመር ዩቲዩበር ነው መሆን ያለበት ስታድግ ማለት ነው። ወደፊት ሳድግ እሺኛ ፀጉሬ ገብቶ እንዲህ ፂም አውጥቼ ስታድግ ካልከኝ እንዳላጎርሰህ። እሺ እንስራ። ምንም መጎራጨት የለውም መፍጨት የለውም ምናምን
እንዴ ኧረ ከካሜራ ጀርባ ነው። ከካሜራ ጀርባ እንግዲህ ልንቀረጽ ነው። ካሜራ ማናችን ዛሬ የሚሆነው በረከት ነው። በረከት ማለት ደግሞ በኤዲተር ነበር እዚህ አፍላ ፍቅር ላይ እኔ በቅርቡ ነው ያወቅሁት እና ልጁን ሳውቀው በጣም የሚደብር ልጅ ድብረቱ ነው ደስ የሚለው። አንዳንዴ ጊዜ አጋጥሞ ያውቅም ሰው አኩርፎ ግን ጠልቶ ተወደዋል። ባያኮርፍ እኮ እንትን ይላል ይደብራል፣ ግን ሲያኮርፍ ደስ ይላል፣ ያናዳል። ንዴቱ ደስ ይላል። ምንድን ነው ግን ማመን ተጫወተ እቺ ደግሞ ትፖሰታለች። አወሳሰብሻል። እንዴት እናድርግ? ይመቻችሁ። በቃ ስልክ ዝግ እንስራ። የራሳን ጀምር። ምን ይሆናል? ቆይ ምን ከለር የለውም እኮ ፍላት ነው። ፍላት እኮ ነው። ምንም የሚታይ ነገር የለም። ምንም የሚታይ ነገር የለም። በቃ ስሩ እናንተ ብቻ ነው። ወኪንግ ነው። ኦኬ አዎ፣ እንስራ። ማይክ ስቶፕ። አሁን ያለነው ምን ላይ ነው? ምንድነው? አንተ ሰው ነህ? ምንድነው? ዳይሬክተራችን ሩቅ ነው ታውቃለህ። ሳሚ ወይም ቦቼ ወይም ፋሲል ወይም ነበር ያ እንትኑ ፋሲል ጥበቡ ያ ጥበቡ ያለ ልጅ ይቻላል። ምን እንደምትል ፎንከት የመጀመሪያ ነገር ነው። ላባ ብለህ ግን ሁሌ የምትለው ነገር አሁን እኮ አፍላ ፍቅር ላይ ሊመጣልሽ ነው። ሰማሽ? ማርያም ነው ጎዳለው እግዚአብሔር ነው። የብር እኔም እኮ ግን ሴፍ ነኝ እንትን አልችልም እንጂ ለአንቺ በጣም ጠቃሚ ነው ሰው ነኝ። ሚኪ ልክ ነህ። ማዘንን ልክ ነህ። ወንድሜ አይደለም ትረዳኛለህ። ለስሜት እኮ ነው። ልክ ነህ። ማዘን አጥፍቻለሁ። ማዘንን ልክ ነህ። ታሪ ወንድሜ አይደለም ትረዳኛለህ ብዬ አስቤ እኮ ነው። ሄዱንም እንደዛ ማዘንን ልክ ነህ። ታሪ ልክ ነህ። ወንድሜ አይደለም ትረዳኛለህ። እንደ ሀሳብ የሰው ልጅ ምንም መልክ ምናምን እዚህ ጋር እኮ ነው። አይደለም የሰው ልጅ ያ ቪዲዮ ታላችሁ አይደል? ቪዲዮ እግዚአብሔር የሰው ልጅ ካየ ቪዲዮ ሰብስክራይብ አድርጉ። የሰው ልጅ በቃ ሰብስክራይብ ሼር ዱኝ እባካችሁ። እኔና ደጀኔ ቸግሮናል የምር ፋሚሊዎች። አንዴ ልናገርሽ፣ የአፍላ ፍቅር የጀርባ አጥንት ነው። የተራባዮች የጀርባ አጥንት ነው። የኤደን የጀርባ አጥንት ነው። እና ለዚህ ልጅ ሰብስክራይብ ማድረግ አንዴ እንትን ልበል። እሺ ለምን እቺ እኔ ተውኩኝ ጉዳይ
ዶክተር ምንም ትጨነቃለች። እሷ ጋር ላብሉኝ ነው ራሱ ይላክ ታር የኔን ነገር ታውቀው የለ ሐኪም ቤት ውስጥ መግባት በጣም ነው የምፈራው። ለዛ እኮ ነው እኔም በጠዋት ላገኝሽ የመጣሁት። ለዛ እኮ ነው እኔም በጠዋት ላገኝሽ የደረሰኝ። ለዛ እኮ ነው እኔም ላገኝሽ በጠዋት የመጣሁት። ለዛ እኮ ነው እኔም በጠዋት ላገኝሽ የመጣሁት። አይ አልሰሙም። ከነገርናቸው በሽታ ላይ ወጣሉ ግን ስራ ምሽተን ጋር እንደምናደርግ ነው። እሺ ዶክተር ምንም ማለት ነው። በቃ ብዙ አትጨነቅ። ዛሬ እዚህ ረፍና ጠዋት ትወጣለህ ማለት ነው። መላችን ተክቸው ሰላም ነው እንጂ በዚች መላችን ተክቸው ነው ወጣው። መላችን ተክቸው ነው። በቃ ብዙ አትጨነቅ። ዛሬ እዚህ አረፍና ነገ ትመጣለህ። ሻውን ከፍተር ነው ካሜራ ማን ነው? ካሜራማን አመሰግናለሁ። እኔ ሲኒማቶግራፈር ነው። ሰብስክራይብ ፕሮዲሰር እሷ ላይ ኢናር ገጨርሳለሽ። እሷ ላይ ኢናር ገጨርሳለሽ። እንደዚህ አድርገህ የእሷን ዲያሎግ ታወራ ብቻ። እሷ ላይ ኢናር ገውና ጨርስ። እሺ እንበላው። እንደዚህ አድርጊ። እስቲ ኢሱ ስንት ገመተ አንተ? 60 ገመቷል። 60 መቼ ስንት ይሆናል? እሱ ቤካ ስንት ይሆናል? እኔ 67 ብያለሁ። እኔ 67 መድኃኒዓለም ግምት ግን እችላለሁ። ኢሱ ኦልሞስት 60 መሴ 69 እንጂ 63.9 ግብዳ ነው። ቅሌቴ ነው ባለው እሷ በሙዝ የሙዝ መመዘኛ የለም። እኔ አልገምት እግዚአብሔር ሙጣን ጢብሽ ነው ሰጠው እኮ እንዴ እና ብር በቃ አራት ሰው ልክ አይደል? እኔ ስንት ኪሎ? እኔ እኮ 70 ነበርኩ። ምሴ እናቴ ትሙት 70 ነበርኩኝ። እኔ ስንት ኪሎ? ምሴ ስንት ኪሎ ይመስላል? 60 እኔ እኮ 23 ኪሎ። ኧረ 23 ማተንም በቃ ዝናብ መጣ ነው። ታሲዛለህ ከኔ ጋር ያ የከፈተው ነው። ይዞት ሄደ ነው። ነፋስ አለ። ነፋስ ይዞት ሄደ ነው። አይመጣም። ይሰራ ሌላ ሲሆን ይሰራ ምናምን ልፈልግ ሆነ ከጭንቅ የሚያወጣኝ አጣው መሸሽ የትንስራ አየር ካልዘጋ ዝናቡ መጥቷል። እግዚአብሔርን እየመጣ ነው። እዛ ጋር ድምፅ አይሰማም። ንፋስም አለ።
የምር እየወሰደው ነው። ማርያምን ከባድ ዝናብ ነው። በጃንጥላ እንሰራ ለካሜራው እኮ ነው። እነሱ ዝናብ ላይ እንዲሆኑ ከዛስ ሌላ ሲና ይሰራ ሐሙስ ነገ ይዛው ትምጣ። በቃ የሚገርም አድርገሽ ከሰራሽው ሐሙስ ነገ መምጣት ይችላል። እግዚአብሔር ይሄ ዝናብ አይለቀን ወይ ወደ ማሚ ቤት እንቀር ነገ እንችላለን። ነገ ትችላለህ አንተ? አዎ እችላለሁ። እኔ ልብ አንቺ እሺ እሺ በመቤት እሺ ፈተናውስ እስከዚህ ሰዓት አልኩ እኮ እስከዚህ ሰዓት እችላለሁ። ሁሌ ፈተና ላይ እግዚአብሔር ፈተናው እሺ ሰው ነሽ አንቺ ራስሽ ያንም ተደም ልትሄድ ነው ያሉጋለው እንዴ አሉትሽም አላፈቅሩሽም ይለኛል። ዘነበ ፋይናሊ እኔ በቃ ማሚ ጋር የፕሮዳክሽን ማናጀር ትልቁ ጥቅሙ ባይዘው ይሄ ነው። የፈጠነ ዝናብ ሲዘንብ ጥላ ይዞ ከች እናቴ ተም እንደዛ የፕሮዳክሽን ማናጀር የትም የለም። እግዚአብሔር የፈጠነ እያየሁ ነው። እዛ እኔ ወርዛኔ ማንጋ እንተነስ አሽታ እንትን ቤት ውስጥ ገብታለች። አሸ ብቻ ነው የቀረው እዚህ። የፕሮዳክሽን ማናጀር ጥቅሙ ይሄ ነው ባይዘው እናቴ ተሙት በጣም የሚገርመው ዛሬ አሁን ደግሞ እንሄዳለን። ከዛ ኮካ ይጋብዘኛል አላም ነው እናቴ ፕሮዳክሽን ስራ እየሰራን አይደለምና ይሰማኝ ስሜት ተው መድኃኒዓለምን አላየም ሲል ኪዳነ ምህረትን እንደዚህ አይነት ሲል አይታጣቀው ያሳያለሁ። ፊት የሚያምር ኪዳነ ምህረት ስንት ነው አንድ ነው? ኧረ ወደ 3 ነው አንሰት ነው። ወይኔ ማርያምን በሰበስን በቤቴ በሰበስን በጥግ ምን ያድነናል? አንቺ ካልኩ ማርያምን ይሄ ወይ በጥግ ጌታ እሺ ይሳብኝ ነው ሰለጅ ጥላውን ደግሞ ቤካ ቆይ አረጋግጠኝ በሰበስኩ ማርያም ከሞቆ ቤት አስወጣችሁ ለጃንጥላ ማረወይ ማረ ሚድ ማሚ ጋር በቃ ሚድ ማንደኛት ረበት መቤቴ ምን ረጃው ልጅ ነው ካሜራ ለምን እንደሆነ አላውቅም። እግዚአብሔር እንደዚህ ያደረገው ሁሉን ነገር ማሸነፍ የምችል ይመስለኝ ነበር። አንዳንድ ነገሮች ላይ መሸነፍ ግድ ነው መሰለኝ። ምንድን ነህ? ሰው ነህ ወይስ ምንድን ነህ? ኧረ እንደው ይሄ አፋ አንተ እኔ እንጃ መቼ እንደሚያባራ አላውቀውም። አንተ ያመሃል ጤነኛ አይደለም።
እኔ ማን ነኝ? 24/7 ላይ ማቴ ተመት ሳመሪ እኔ ግን እንዴት አድርጎ ነው የፈጠረኝ ግን? አዎ ማርያም ሚኪና ቆንጆ የትኛው እስቲ ቆንጆ ጥቁሩ ሚኪ አንሻል መመለስ አፈልግም። ትወዷለች እኮ አውቃለሁ። የፕሮዳክሽኑ ቆንጆ ሚኪ ነው ትላለች። ደንባሪ እንዴ አቡሽ አስቆይ ባክግራውንድ ሳይለንት አክሽን በጣም በዛ። ተረጋጊ። እርግጠኛ ነህ? አዎ በደንብ ይሁንና እዛ ጋር ነው እንትን ምላጭ ኡፍ ምናምን ብለሽ ዙሪና ስትይ እንዴ ሳሚስ አዎ በደንብ እርግጠኛ ብሩክ ሬዲ ኦሽን አክሽን በትራቲው ሰብስክራይብ ያደረጋችሁ አክሽን እሺ እየመጣ ነው ብሎ ነበር እንዴ? ለምንድን ነው የቆመው? አሬ ብዬ በእናትሽ ተረጋጊ። ይገባኛል እኮ ግን አንቺ ጭንቀት በጣም በዛ። ኧረ ተረጋጊ። እግዚአብሔር ቆይ እያበጥኩ ነው እንዴ? ኧረ በቃ እርግጠኛ ነኝ? አዎ በደንብ እርግጠኛ ነኝ። እኔ ልገባ ነው። እሺ ሁላችሁም የቤካን ጠበቃችሁት እንደሆነ አውቃለሁ። የቤካን በትራቲው ቻናል ሰብስክራይብ ያደረጋችሁ ይገባል። ትንሽ እንትን አድርጎት ትሻት ነው። እሺ ማለት አንተ ቆይ ሳሚስ ታይታች ቁራጥ ይምታላችሁ። መጀመሪያ ዲያሎግ እያወራ እዚህ አካባቢ ስትደርስ ነው ዘርቶ ሲደርስ ቤካ ቤካ አይሰማ ተጠጋ አይ እሷ እኮ ደህና ነው ስትለኝ እኮ ደህና ነው ስትላት ቀርበህ እሷን ይዘህ ደበስበስ አድርገህ ደህና ነው። ኧረ ደህና ነው። ሬዲ አክሽን አንተ ቆይ ሳሚስ እኮ አሁን አድለው ሁለቱም ሲጠይቁ
ደህና ነው። በቃ ቆይ ሳሚ አልተሻለውም እንዴ? ሄዱ ሳሚ ስላሉኝ አይደለም እናውቃለሁ። You know how to say talking about for English? Yes. ይሄንቢ አላስኳትም። ምንዲ እስቲ ማን እስቲ ያልሽውን ድገሚ። ይሄሻለው እግዚአብሔር ይሄሻለው ብትደግሚ ችግር የለውም ስልሽ አንዴ እንትንሽ ታውቋል። ready. Ready? Yes, sir. ቀኑም ነው ጨለመ። ጨራሽ ኢነርጂ ሚኪ ይሄው የጠዋት ኢነርጂ አሁን የለም። ይሄው ፊቱን እኔ ኢነርጂ ፉል ነኝ ሁሌም አፕታይት እና ኢነርጂ ፉል ዋናው ማመን ነው። ያሳን ደጋፊ ናት ባይዘው እግዚአብሔር ያሳዘነ ይሄው ፊቱን ምን ሳብስ ገፈለለግ ኢነርጂ ሁላላት ሌላ ፕሮዳክሽን ሁላ ሰርታ ነው የመጣችው። ቀረጽ አድርጋ ሌላ ቦታ እናቴ ገንዘቡን የት ነው የምታደርገው? እቆጥባለሁ አንዴ አሬ ደባ ገብርኤል አረ በእናትህ መኖር አንችልም። ጎበዝ ልጅ 10 ሰዓት 11 ሰዓት ቤካ ምን እየተሰማህ ነው? አጌነስቱ ምን እየተሰማህ ነው? ጨርሻለሁ። ቅዱስ ገብርኤልን ጨርሻለሁ። ቀደም ያለኝ ኢነርጂ የለም። ባይዘው ራይድ ውስጥ ያለ ኢነርጂ እኔ ሳትኩ። በዛ ላይ ብርዱ 3 ሰዓት ፒያሳ ላይ እየቀረጽን ነው። ማንም የለም። መንገዱ ባዶ ነው። ጭራሽ ደግሞ መድኃኒዓለም 3 ሰዓት ከ1 ደቂቃ ሳሚ ስሞትን ላደብቅ ምንም ለማንም ምንም ላምናቸው ጭንቀት እንዴት በተደጋጋሚ ሊጥል ይችላል? ቆይ እኔን ለመግዛት ድፍረቱን ከየት አመጣሽ? ለምንድን ነው በህይወት ይጠልቅብኝ? በቃ አልፈልግሽም፣ ውጪልኝ።